ሰላም እንደምን አላችሁ? ውድ የኢንሳይድ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። በመካከለኛው ምስራቅ ቀጠና የተከሰተው ጦርነት በተቀሰቀሰበት ወቅት አንድም የኢትዮጵያ አየር መንገድ አውሮፕላን በቀጠናው እንዴት ሊገኝ አልቻለም? በመካከለኛው ምስራቅ ቀጠና በተቀሰቀሰው ጦርነት እና አለመረጋጋት ምክንያት የኢትዮጵያ አየር መንገድ ወደ ቀጠናው የሚያደርጋቸው በረራዎች ለጊዜው ያቋረጠ መሆኑ ይታወቃል። በወቅቱ የኢትዮጵያ አየር መንገድ ለቲክቫ ኢትዮጵያ በሰጠው ቃል ጦርነቱ በተቀሰቀሰበት ወቅት በመካከለኛው ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን አለመኖሩን አረጋግጦ ነበር። ቲክቫ ኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ቀጠና በሳምንት ከ100 በላይ በረራዎች የሚያከናውን በመሆኑ በወቅቱ ምንም የኢትዮጵያ አየር መንገድ አውሮፕላን በቀጠናው እንዴት ሊገኝ አልቻለም ሲል የአየር መንገዱን ኃላፊዎች ጠይቀዋል። ኢትዮጵያ አየር መንገድ ለቲክቫ ምን አለ? ልክ ጦርነቱ ሲፈነዳ አብዛኞቹ አውሮፕላኖች ስኬጁልድ ወደ አዲስ አበባ ወደ ኢትዮጵያ የሚመጡበት ጊዜ ነበር። አንድ አውሮፕላን ብቻ በወቅቱ እስራኤል መሬት ላይ ነበር። ያንን ልክ በምናውቅበት ጊዜ ወዲያውኑ ከእስራኤል ካሉት የሲቪል አቪዬሽን ባለስልጣናትና የኤርፖርት ባለስልጣናት ጋር በመነጋገር የእኛን የበረራ ሰራተኞች በአስቸኳይ አምጥተን ያ አውሮፕላን በአንድ ሰዓት ጊዜ ውስጥ እንዲወጣ አድርገናል። ኢትዮጵያ አየር መንገድ ሁልጊዜ የሚታወቀው ችግሮች ሲፈጠሩ ቶሎ ፈጣን የሆነ ውሳኔ በመስጠት ነው። ያንን ብናዘገይ ኖሮ አንድ አውሮፕላን እስከዛሬ ድረስ ተዘግቶበት ይቆይ ነበር። እንደ ዕድል ሆኖ በወቅቱ ሁሉም አውሮፕላኖች ወደ ኢትዮጵያ በሚመለሱበት ጊዜ ጦርነቱ ቢቀሰቀስም በወቅቱ መሬት ላይ የነበረውን አውሮፕላናችንን በአጭር ሰዓት ኦፕሬሽን ሰርተን ለማምጣት ችለናል ብሏል። የካሜኒ ስም ይቀጥላል። ሙጅታባ ካሜኒ አዲሱ የኢራን ጠቅላይ መሪ ተደርገው ተሾሙ። የኢራን ከፍተኛ መንፈሳዊ ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾሟል። በዚህም የቀድሞ የበላይ መሪ አያቶላ አሊ ካሜኒ ሁለተኛ ልጅ የሆኑት ሙጅታባ ካሜኒ አዲሱ ጠቅላይ መሪ ሆነዋል። የ56 ዓመቱ ሙጅታባ ካሜኒ በኢራን ከፍተኛ የፖለቲካዊና ሃይማኖታዊ ስልጣን ያለው የበላይ መሪ ቦታ እንዲይዙ ተመርጧል። ይህ ሹመት የተከናወነው አባታቸው አያቶላ አሊ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን ተከትሎ ነው። ምክር ቤቱ ምርጫው በሚስጥርና በከፍተኛ ጥንቃቄ ሲካሄድ የቆየ ሲሆን በስተመጨረሻም የካሜኒ ስም ይቀጥላል በሚል ሹመቱን ይፋ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሜኒ ልጅ ሹመት ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆዩ እንደማይችሉ አስጠንቅቀዋል። አሜሪካ ከእሷ ጋር የሚስማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራት ትራምፕ ተናግረውም ነበር። ዓለም የማንም የግል ንብረት አይደለችም። ሺ ጂንፒንግ የቻይናው ፕሬዝዳንት ሺ ጂንፒንግ ለምዕራባውያን ያስተላለፉት አስደንጋጭ ማስጠንቀቂያ። የቻይናው ፕሬዝዳንት ሺ ጂንፒንግ በቅርቡ ባደረጉት ንግግር ሀገራቸው ዓለምን የመቆጣጠር ፍላጎት እንደሌላ ገልጸው ይልቁንም ዓለምን የእኛ ናት ብለው ከሚያምኑ አካላት ነፃ ለማውጣት እንደምትሰራ በይፋ አስታውቀዋል። ይህ ንግግር በታላላቅ ሀገራት መካከል ያለውን የጂኦፖለቲካዊ ፍጥጫ አዲስ ምዕራፍ ላይ አድርሶታል። ፕሬዝዳንቱ ይህንን መልእክት ያስተላለፉት የቻይና ወታደራዊ ዝግጁነትና ዘመናዊ የጦር መሳሪያዎችን በሚያሳይ መድረክ ላይ ሲሆን ንግግራቸው በተለይ ለምዕራባውያን ኃይሎች የተላከ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ሺ ጂንፒንግ አጽንኦት የሰጡት ዓለም የጥቂት ኃያላን ሀገራት የግል ንብረት መሆን እንደሌለባትና የቻይና ወታደራዊ ግስጋሴም ዓላማው ይህ እንደሆነ ነው። ይህ የአቋም መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። አንዳንድ ተንታኞች ንግግሩን እንደ አዲስ የኃይል ሚዛን ፍለጋ ሲመለከቱት፣ ሌሎች ደግሞ ቻይና በዓለም መድረክ ያላትን ተጽዕኖ ለማስፋት የያዘችው ስልታዊ አካሄድ መሆኑን ይገልጻሉ። እስራኤል በኢራን የነዳጅ ማከማቻዎች ላይ በሰነዘረችው ጥቃት የቴሄራን ሰማይ ላይ የሚታየው መርዛማ ጭስ ስጋት ፈጥሯል። በእስራኤልና በኢራን መካከል የሚካሄደው ጦርነት 9ኛ ቀኑን በያዘበት በአሁኑ ወቅት እስራኤል ለመጀመሪያ ጊዜ የኢራንን የነዳጅ መሰረተ ልማቶች ኢላማ ያደረገ የአየር ጥቃት ፈጽማለች። ጥቃቱን ተከትሎ የኢራን መዲና ቴሄራን በድቅድቅ ጥቁር ጭስ መሸፈኗ ተነግሯል። የእስራኤል የጦር አውሮፕላኖች በኢራን የሚገኙ በርካታ የነዳጅ ማከማቻ ዲፖዎችን መምታታቸውን ተከትሎ በቴሄራን ሰማይ ላይ የተነሳው ጥቁር ጭስ ፀሐይን እስከ መጋረድ መድረሱ የዓይን እማኞች ገልጸዋል። የሮይተርስ እና የኤፒ የዜና ወኪሎች የለቀቋቸው ምስሎች እንደሚያሳዩት በመዲናዋ ሰማይ ላይ ታላቅ የጭስ ደመና ተንሰራፍቶ ይታያል። ይህንንም ተከትሎ የኢራን ቀይ መስቀል ማህበር ዛሬ እሁድ ለቴሄራን ነዋሪዎች አስቸኳይ ማስጠንቀቂያ አውጥቷል። ማህበሩ በመግለጫው ከነዳጅ ዲፖች የሚወጡ ጭስ መርዛማና ለጤና እጅግ አደገኛ በመሆኑ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉና ከአካባቢው እንዲርቁ አሳስቧል። ይህ በነዳጅ መሰረተ ልማቶች ላይ የተሰነዘረው ጥቃት ለ9ኛ ቀናት በዘለቀው በዚህ ጦርነት ውስጥ የመጀመሪያው መሆኑ ተመላክቷል። ጥቃቱ በኢራን የነዳጅ አቅርቦትና በኢኮኖሚዋ ላይ ሊያሳድረው የሚችለው ጫና ከፍተኛ ሊሆን እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ካሁን ባለው መረጃ ጥቃቱ ባደረሰው የሰው ሕይወት መጥፋት ዙሪያ ከኢራን በኩል የተሰጠ ይፋዊ መግለጫ የለም። የሁለቱ ሀገራት ፍጥጫ
ፖለቲካ ወዴት ሊያመራ እንደሚችል ዓለም አቀፉ ማህበረሰብ በቅርበት እየተከታተለው ይገኛል። በሌላ ዜና የአንድ በርሜል ነዳጅ ዋጋ $110 ደረሰ። የዓለማችን ትልቁ ኢንቨስትመንት ባንክ ጎልድማን ሳችስ በሆርሙዝ ሰርጥ ተዘግቶ የሚቆይ ከሆነ የዓለም ነዳጅ ዋጋ በቅርቡ በ30% ይጨምራል፣ አንድ በርሜል ነዳጅ $100 ይገባል የሚል ስጋት እንዳለው መግለጹ ይታወቃል። ታዲያ ከደቂቃዎች በፊት የነዳጅ ሳምንታዊ ገበያ ማርኬት እንደተከፈተው በ10 ደቂቃ ውስጥ አንድ በርሜል ነዳጅ 21% ጭማሪ አሳይቷል። የኢራን ጦርነት ከተጀመረ አንስቶ አንድ በርሜል ነዳጅ 65% እድገት አሳይቷል። ኢራን አንድ በርሜል ነዳጅ $200 እስኪገባ የሆርሙዝ ሰርጥ አይከፈትም ማለቷ ይታወሳል። እስራኤል በሊባኖስ ላይ በፈጸመችው ጥቃት 400 የሚጠጉ ሰዎች ተገደሉ። ሊባኖስ ከእስራኤል ጋር በተፈጠረው ግጭት የሞቱ ሰዎች ቁጥር 394 መድረሱን የመንግስት ጤና ሚኒስቴር አስታውቋል።